በአምስተኛው ምዕራፍ ላይ የጠዋት ጸሎት እናገኛለን። እግዚአብሔር ሆይ ቃሌን አድምጥ፣ መቃተቴንም ቸል አትበል። ንጉሥና አምላኬ ሆይ ወደ አንተ ጸልያለሁና ድረስልኝ ብዬ ስጮህ ስማኝ። እግዚአብሔር ሆይ በማለዳ ድምፄን ትሰማለህ። በማለዳ ልመናዬን በፊትህ አቀርባለሁ፣ ፈቃድህንም በጥሞና አጠባበቃለሁ። አንተ በክፋት ደስ የምትሰኝ አምላክ አይደለህም፣ ክፉም ከአንተ ጋር አያድርም። እብሪተኞችም በፊትህ መቆም አይችሉም፣ ክፉ አድራጊዎችም ሁሉ ጠላህ። ሐሰት የሚናገሩትን ታጠፋቸዋለህ፣ ደም የተጠሙትን ማታለዮችን እግዚአብሔር ይጸየፋቸዋል። እኔ ግን በምሕረት ብዛት ወደ ቤትህ እገባለሁ፣ አንተንም በመፍራት ወደ ተቀደሰው መቅደስህ እሰግዳለሁ። እግዚአብሔር ሆይ ከጠላቶቼ የተነሣ በጽድቅህ ምራኝ፣ በመንገድህም ፊት አቅናኝ። በንግግራቸው ውስጥ እውነት የለም፣ ልባቸው የጥፋት ጎሬ ነው። ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸውም ይሸነግላሉ። አምላኬ ሆይ የእጃቸውን ስጣቸው፣ ተንኰላቸው መውደቂያቸው ይሁን። ከኃጢአታቸው ብዛት የተነሣ አስወግዳቸው።